ማታ ማንም ሰው ቀና ብሎ ፕላኔቶቹን ማየት ይችላል። እስከ ሳተርን ያሉት ፕላኔቶች ለአይን ይታያሉ። ከዋክብትን ከፕላኔት ለመለየት ቀላሉ ዘዴ ምንድነው? እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። ፀሐይን የሚያይ ሰው ጨረቃን የሚያይ ሰው በብዙ ዕውቀቶች የተሞላ ነው። ምክንያቱም ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም፣ ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁሉ ጊዜ የተለመደ ነው። ያው መጋቢት 30 ወይም ኤፕሪል 8 ነበረ ክስተቱ የነበረው። በሰሜን አሜሪካ ቶታል ሶላር ኤክሊፕስ ሙሉ የፀሐይ ግርዶሽ ይከሰት ስለነበረ እዛ ተጋብዤ ነበረ የሄድኩት። ምክንያቱም ኢትዮጵያ እናስታውስ እንደሆነ ላስታ ላሊበላ ላይ 2012 ላይ አኑላር ሶላር ኤክሊፕስ ቀለበታማ የፀሐይ ግርዶሽ ተከስቶ ነበር። በመሰረታዊ ነገሩ ያው የፀሐይ ግርዶሽ ለሶስት ይከፈላል። ፓርሻል ሶላር ኤክሊፕስ አለ፣ ከፊል የፀሐይ ግርዶሽ ማለት ነው። አኑላር ሶላር ኤክሊፕስ ማለት ደግሞ ቀለበታማ የፀሐይ ግርዶሽ ማለት ነው። ቶታል ሶላር ኤክሊፕስ ደግሞ ሙሉ ጨረቃ ፀሐይን ስትጋርዳት ቶታል ዳርክነስ የሚከሰትበት ነበረ እና ላስታ ላሊበላ የነበረው ቀለበታማ የፀሐይ ግርዶሽ ነበረ፣ ሰኔ 14 የነበረው። አሁን ደግሞ በሰሜን አሜሪካ ሙሉ የፀሐይ ግርዶሽ ስለነበረ ይሄን አስመልክቶ ዩቲዲ ቴክሳስ ዩኒቨርሲቲ ፕሮግራም ነበር፣ ትልቅ ፕሮግራም ነበረ። እዛ ጥናታዊ ጽሁፎችን ማቅረብ ነበረ። እኔና ዶክተር አበበ ጥናታዊ ጽሁፍ እናቀርብ ነበረ። ብዙ ሰዎች ነበሩ ተገኝተው ነበረ። በእለቱ ደግሞ በቴክሳስ ዩኒቨርሲቲ ግቢ ውስጥ ሰፊ መርሃ ግብር ተዘጋጅቶ ስለነበረ እዛ ተገኝተን ስለ ግርዶሽ፣ ስለ ስነፈለክ ጥንት ኢትዮጵያውያን በእነ አንድሮሜዳ ዘመን በእነ ካሲዮፒያ ዘመን የነበራቸው የስነፈለክን እውቀት በኋላ ብራና ዳምጠው ቀለም በጥብጠው ብር ቀርጸው ብዙ እውቀቶች እንዴት እንዳስተላለፉልን ከዘመናዊ ሳይንስ ጋራ እየነገርናቸው ያው ክስተቱ ጀመረ። ከእኩለ ቀን በኋላ ነበረ የተከሰተው። ኦልሞስት ለ3 ደቂቃ ከ47 ሴኮንድ ሙሉ በሙሉ ጨለማ ነበር። አሜሪካ በጣም ጨለማ ነበረ። በተለይ ቴክሳስ ላይ እጅግ ያስደስት ነበር። በተለይ በዘርፉ ውስጥ እንዳለ ሰው በዛ ውስጥ ብዙ እንዳደረገ ብዙ እንደጻፈ እጅግ ያስደስት ነበረ። ወፎች የመሸ መስሏቸው ወደ ቤት ሲሄዱ፣ እንደገና ደግሞ የሌሊት ወፎች ሲወጡ፣ አየሩ ቀዝቀዝ ሲል፣ ጨረቃ ደግሞ ሙሉ ፀሐይን ስትጋርዳት ጨለማው ሲከሰት፣ በዛ ደግሞ ሰዓት ያው ሙሉ በሙሉ ፀሐይ ስለተጋረደች ፕላኔቶችን የማየት በቀን የማየት እድል ይኖራል። ስለዚህ ከፕላኔቶች መካከል ደግሞ ጁፒተርን በአይን ያየንበት ክስተት ነበረ። በዛ በቀን ሰዓት ማለት ጁፒተርን በእርግጥ ማታ ማንም ሰው ቀና ብሎ ፕላኔቶቹን ማየት ይችላል። እስከ ሳተርን ያሉት ፕላኔቶች ለአይን ይታያሉ። በቴሌስኮፕ ደግሞ በደንብ ካየነው እስከ ጨረቃዎቻቸው ጭምር ሳተርንን ከነቀለበቷ ማየት እንችላለን። ማንም ሰው ማየት ይችላል። ነገር ግን በአይን ደግሞ ደረጃ ሁሉም ፕላኔቶች ይታያሉ እስከ ሳተርን ያሉት ማለት ነው። እንዴት ለየናቸው? ምን ያስከዛሪ ድረስ ነው ቀና ማለት ነው ማለት ብዙ ጊዜ የሚታዩት ከዋክብቶች ናቸው፣ ግን ዕውቀት ያላቸው ሰዎች ሲያዩቸው ያውቋቸዋል ማለት ነው። ስለ ፕላኔቶች ዕውቀቱ የነበረው ከክርስቶስ ልደት በፊት ነው። ከክርስቶስ ልደት በፊት ፕላኔቶች በሙሉ ታውቀው አልቀዋል እስከ ሳተርን ያሉት። አሁን ቴሌስኮፕ ከተሰራ በኋላ እነ ኔፕቲዩን እነ ዩራነስ የታወቁት እንጂ ቅርብ ጊዜ ማለት ነው በሙሉ እስከ ሳተርን ያሉት በአይን ይታያሉ። የጥንት ሰዎች ለምሳሌ ከዋክብትን ብትመለከታቸው ህብራተ ከዋክብት ኮንስቴሌሽን መስመራቸውን ይዘው ሲሄዱ ታያለ። አንዳንዶች ብርሃናት ግን ተለይተው ከአንዱ ኮንስቴሌሽን ወደ አንዱ ኮንስቴሌሽን ሲሽከረከሩ ታያለ እና እነዚህን ምናሏቸው ፕላኔቴስ አስቴሬስ ማለትም ተንከራታሽ ከዋክብት ማለት ነው። የሚንከራተቱ ከዋክብት ለማለት ነው እና ፕላኔት የሚል ስም ተሰጣቸው ማለት ነው። በአይን ይታያሉ። ማርስ ከነቅላቱ፣ ቪነስ ከነውበቷ፣ ማርስ ከነግዝፈቱ፣ እንደገና ደግሞ ሜርኩሪ ፈጥና ወጥታ ስትገባ ሁሉ የምንደሰትባቸው ናቸው እና ጋሊሊዮ ጋሊሊ ያያቸው ጁፒተር ጨረቃዎች አሉ። አዮ፣ ካሊስቶ፣ አይሮፓ፣ ጋኒሜድ የሚባሉ እና አራቱን የጋሊሊዮ ጨረቃዎች ተብለው የተሰየሙ የጁፒተር ጨረቃዎችን ማየት ትችላለህ። ሳተርንን ደግሞ ከነቀለበቷ ማየት ትችላለህ እና ጨረቃን ከነክሬተሯ ከነጉድጓዶቿ ማየት በጣም ያስደስታል። በእውነት ይሄ ምንም እንትን የሚል በአይንህ ማየት ትችላለህ፣ ታውቃቸዋለህ። ለምሳሌ ከዋክብትን ከፕላኔት ለመለየት ቀላሉ ዘዴ ምንድን ነው? ከዋክብት የራሳቸው ብርሃን ስላለ ስታያቸው ትዊንክል ያደርጋሉ፣ ብልጭ ብልጭ ድርግም ይላሉ። ፕላኔቶች ግን
ብርሃን የሚያገኙት ከፀሐይ ስለሆነ ደምቀው ነው የሚታዩት። በዚህ በቀላሉ ሰዎች ለይተዋቸዋል፣ ከክርስቶስ ልደት በፊት ማለት ነው። ስምም ሰጥተዋቸዋል፣ ለይተዋቸዋል። እና በቀን ጁፒተርን ከፀሐይ አጠገብ ማየቴ አስደስቶኛል። ሁለተኛው ግን በጣም ያስደሰተኝ ኮሮና የሚባለው የፀሐይን አትሞስፌር በቀን ማየቴ በጣም አስደስቶኛል። ቶታል ሶላር ኤክሊፕስ ሲሆን ነው ኮሮናን ማየት የሚቻለው። ኮሮና የሚባል አለ፣ ፎቶስፌር፣ ክሮሞስፌር እና ኮሮና የሚባሉ የፀሐይ አትሞስፌር አሉ። እና ኮሮና ማየት የምችለው በቶታል ሶላር ኤክሊፕስ ነው። እና ያንን አይተናል። እና በስንት ጊዜ አንዴ ነው የሚከሰተው ይሄ ነገር? በተለያየ ጊዜ ይከሰታል። የስነ ፈለኩ ሳይንስ መቼ እንደሚከሰት ቀድሞ ስለሚያውቅ በዚህ ቀን ይከሰታል ብሎ እንትን ይላል፣ ይነግራል። እውነትም ይከሰታል። የዑደት ጉዳይ ነው፣ የሳይክል ጉዳይ ስለሆነ ነው። በመሰረታዊ ነገሩ ሰው እነዚህን እንዲያይ ተፈጥሯል። ምክንያቱም እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። እነሱ ሰማይን አቅንተው የማየት እድል የላቸው። ሁሌ ማየት የሚችሉት መሬት ነው። የሰውን ግን ሲፈጥረው እንደ ዘንግ መልምሎ እንዲሸት ፈልፍሎ ቀና ብሎ እንዲያደርገው ፈጥሮታል። ማየት አለበት ማለት ነው። አንዱ የተፈጠረበት ዓላማ ቀና ብለ ተመልከታቸው ነው። እና ከዋክብትን የሚያይ ሰው፣ ፀሐይን የሚያይ ሰው፣ ጨረቃን የሚያይ ሰው በብዙ እውቀቶች የተሞላ ይሆናል። ምክንያቱም እኔ ከዋክብትን የሚያያቸው የእግዚአብሔር ፊደሎች እንደሆኑ ነው። ፊደሎች፣ እያንዳንዱ ኮንስቴሌሽን፣ እያንዳንዱ ምህዋረ ከዋክብት፣ እያንዳንዱ ኮከብ ለእኔ ህይወት አለው። ምክንያቱም የሚያስተላልፍልኝ መልእክት ስላለ ማለት ነው። ያን መልእክት ማወቅ ሌላ እውቀት ነው። ይህንንም እውቀት ማዛሮት የሚለው 26ኛው መጽሐፌ ይመስለኛል 370 ገጽ የያዘ ነው። እዛ ላይ እነዚህ ከዋክብት እንዴት ብዙ ምስጢርን ይዘዋል፣ እያንዳንዱ ኮከብ ምን ያመለክታል ከነ ሙሉ ትርጉሙ ፕላኔቶችን ጨምሮ በስፋት ያብራራሁበት መጽሐፍ ስለሆነ አንባቢያን ማዛሮትን ቢያነቡ ምን ያህል ህይወት እንዳላቸው እና ከነሱ ጋር እንደተሳሰሩ ይረዳሉ። በመሰረታዊ ነገሩ ወደድንም ጠላንም ተጽዕኖ ውስጥ ነን። ስጋ፣ ነፍስ፣ መንፈስ ከመሆናችን ጋራ ግዝፈትም ርቀትም ገንዘባችን ስለሆነ ከግዙፍ አካልና ከረቂቅ አካል ጋራ ግንኙነት አለን። ለምሳሌ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም፣ ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከመወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልአተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁልጊዜ የተለመደ ነው። ለምሳሌ ሎው ኦፍ ግራቪቲ እንደተማርነው ሁላችን በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል። እንደምታወቀው 70% ታይዲ ማዕበል ይነሳል። ስለዚህ መርከበኞች ሁልጊዜ ያውቁታል። ንፋስ አለ እና ይጠነቀቃል። ኦር ውቅያኖስ ዳርቻ የሚኖሩ ሰዎች ያውቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ እውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል። ሳቂታው የበለጠ ይስቃል። አፍቃሩ የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያለ። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ብትሄድ ሉናቲክ ይባላሉ አይደል? ሉና ማለት ጨረቃ ማለት ነው። ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጪ ምን ብዙ ሆስፒታሎች እጂ ጠይቄያለሁ። ምንድነው እንዴት ይሄ ነገር ስል አዎ በቃ ይረበሻሉ ማለት ነው። ህሙማኑ ማለት ነው። ኤነርጂያቸውን ከፍ ታደርጋቸዋለሽ። ለምሳሌ አሁን ሪሰንትሊ የተጠኑ ድሮ ሜንስትሪሙ ሳይንስ ውሱን ስለሆነ ይሄ ነገር አይገባውም ነበረ። አሁን ግን የተደረጉ ጥናቶች ለምሳሌ ምንድነው በተለይ የሜዲካል ጆርናሎች እያወጡ ያሉት ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም ማለት ነው። ምክንያቱም የልብ የመጨረሻ አመታት ጫፉ ላይ ይደርሳል። በዛ ላይ ደግሞ ስፖርት ስትጨምርበት
በጣም ከባድ ደረጃ ላይ ተሆነ ታማሚ ልትሆን ትችላለህ አንተ ሳታውቀው መጨረሻ ላይ ማለት ነው። እና ከጤንነት አንፃር፣ ከምርምር አንፃር፣ ከወቅቶች አንፃር፣ ከሁሉም ነገር አንፃር እነዚህን ሰማያዊ አካላት ማወቅ መመርመር ተገቢ ነው የሚል ነው ሐሳቤ።